ስቲቨን ሃውኪንግም ይሁን ኤክስኤክስ ቴንታሲዮንም ይሁን ማለት ነው የተለያዩ ዓለም አቀፍ የሆኑ ሰዎች አምላክን ወይም ደግሞ አላህን በመዳፈራቸው የደረሰባቸውን ነገር እነግራችኋለሁ። 5 ሰዎች ወይ 6 ሰዎችን አነሳላችኋለሁ። ይሄንን ቪዲዮ በቻላችሁት መጠን ኮፒ ሊንክ እያደረጋችሁ እስከ መጨረሻ እዩት። አንደኛ ቴንክራዶ ኔቭስ ይባላል ይላችሁ የብራዚል ተመራጭ ፕሬዝዳንት ነበር ማለት ነው። እና በንግግሩ ምን ይላል ማለት ነው ይላችሁ እኔ ይሄንን ፕሬዝዳንትነት ወንበር ከያዝኩኝ አምላክ ራሱ ከዚህ ወንበር ላይ ሊያነሳኝ አይችልም ምናም ብሎ ማለት ሰከሰ ማለት ነው ለህዝቡ። ከዛ በኋላ የአላህ ደግሞ ስራ ያው ከማንም ሰው ከጥበበኞች ሁላ ጥበበን የፈጠረ ጌታ ስለሆነ ማለት ነው ችግር የለውም ምናን ይልና ፕሬዝዳንትነቱን እንዲያሸንፍ ያደርጋል ማለት ነው። ነገር ግን ማለት ነው ይላችሁ በተመረጠበት እለት በቃ አንድ ቀን እንኳን ስልጣኑን ሳይዝ ወንበሩ ላይ ሳይቀመጥ ማታውኑ ማለት ነው የሆድ ድርቀት ይዞና በጣም ህመም በህመም ይሆንና ለሞቱ ይዳረጋል ማለት ነው። አንዴ እንኳን ሀገሪቷን ሳያስተዳድራት ማለት ነው ከዚህ ወንበር አያስወርደኝም ያለው ጌታ ማለት ነው ሳይቀመጥበት አስወረደው። ሁለተኛ ደግሞ ኤክስኤክስ ቴንታሲዮን ዓለም አቀፍ ታላቅ ራፐር ትልቅ በቃ ዘፈኖቹ ምናን እንደ ሰደደ እሳት ዓለም ላይ በአንድ የተሰራጩለት ማለት ነው። ከዛ በኋላ አይምሮ ላይ ኩራት መጣና ምን ይላል እኔ ቀጣይ አመት እኮ እንዳለ ሰዎች ሁላ እኔን መገዛት ይጀምራሉ ብሎ ያወራል ማለት ነው። እንደምታውቁት አገዳደሉ ላይ ቢሻሙም ነገር ግን በተናገረው ነገር ዓለም ዝናውን ሳያጣጥም ሞቷል ማለት ነው። ሶስተኛ ላይ ደግሞ ማለት ነው ሁላችሁም የምታውቁት የታይታኒክን መርከብ ነው ማነሳላችሁ። የታይታኒክ መሐንዲስ ምን ይላል ማለት ነው አምላክ ራሱ እቺን መርከብ ሊያሰምጣት የማትችል ምናም ብሎ አወራ ማለት ነው። ይሄ መርከብ እኮ በቃ በተግባር ሊሰምጥ አይችልም ምናም ብሎ ሰከሰ ማለት ነው። አላህ ደግሞ ታቃላችሁ በቃ እንደዚህ ሲዳፈሩ ሰምጥም እንዴ ምናም ብሎ እስከዛሬ ድረስ የምናቀው ትልቅ ሂዩጅ የሆነ ታሪክ ሆኖ ቀርቶ ሰምጦ ምድር ላይ እንዲከሰከስ አደረጋት ማለት ነው። ስቲቨን ሃውኪንግ የሚባል ታላቅ ሳይንቲስት እኔ ይሄንን ሳይንቲስት አላቅም የሚል ያለ አይመስለኝም። በቃ ታላቅ ሳይንቲስት ነው ምናምን ነገር ግን ማለት ነው ይላችሁ ምን ይላል የሆነ ሰዓት ላይ አምላክ የሚባል ነገር ተረክ ነው በቃ ዝም ብሎ የሚነገረን ነገር ነው እንጂ አምላክ የሚባል ነገር አለ እንዴ ምናን አለ ማለት ነው። መኖሩን ላሳየ እንዴ በጣም ጠገብክ ምናን አለና የሚገርም የነርቭ በሽታ ማለት ነው የለቀቀበት። እስካሁንም ድረስ ታላቅ ሳይንቲስት ቢሆንም ነገር ግን በነርቭ በሽታ እየተሰቃየ የሚኖር ትልቅ ሰው ነው ማለት ነው። ያው ሁላችሁም የምታውቁት ፈርዖን ነው። ፈርዖን ወይም ደግሞ ፊርዓውን ማለት ነው ይላችሁ እኔ የዚህ ዓለም ጌታ ነኝ በቃ ማን አለን የሚያሸንፍ ማን ነው እኔን የሚረታ ምናምን ብሎ ሲሰክስ ማለት ነው አደረገ በቃ እንዲ ባህርን ከፍሎ አሳይቶት ና ተራመድና ገባ እንጂ ምናምን አንተ የአምላክ አእምሮ አይደለም ምንም ነገር እንደሌለ የምታውቀው በዚህ ነው ምናምን ብሎ ማለት ነው ከፍ ያለ ባህር ውስጥ ከተተው እዛው አሰመጠው። ጭራሽ ደግሞ መማሪያም እንዲሆን ሬሳው እስከዛሬ ድረስ አስቀምጦት እንግዲህ በሙዚየም ደረጃ እንዲጎበኝ አድርጎታል። ስለዚህ ዋና መልእክቴ ማለት ነው ይላችሁ በቀልድም የሆነ በምር ማለት ነው አላህን ባንዳፈር የተሻለ ነው ለማለት ያህል ነው። እንኳን ለኛ ለነዚህ ዓለም ላይ የተባለላቸው ነገራቶች እንኳን የሚመለስ ለሱ ምንም ነገር ስለሆነች ማለት ነው ለሱ ምንም ነገር ስለሆነን በጣም ኢመንት ስለሆነን ጥቅ ነገር ሄደን ባንነካ ምርጥ ነው ላለው ታችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ይመቻችሁ።